እንዴት ናችሁ? ሰላም ናችሁ? የጤዛ ዩቱብ ተመልካቾች፣ ዛሬ እንግዲህ ጉዞ ወደ ሌላ ሀገር እናደርጋለን እና ያለውን የአካባቢ ሁኔታ አሳያችኋለሁ ማለት ነው። ማለት አሁን ከዚህ እንደ ናዝሬት የሚሆን ጉዞ ነው፣ ግን 20 ደቂቃ ብቻ ነው የምንሄደው ማለት ነው። በ20 ደቂቃ ውስጥ እንደርሳለን እና እስቲ በመንገዱ ያለው እርሻቸውን አንዳንድ የዘሩትን አሁን በዚች ወቅት ስለሚዘሩ ያንን ሁሉ እንግዲህ እስቲ ላሳያችሁ እሞክራለሁ። ያኛውን ቪዲዮን አልወደዳችሁትም መሰለኝ፣ እንግዲህ ብዙም የተመለከተው የለም። እንግዲህ እስቲ ደግሞ በዚህ ያለውን ሁኔታ አሳያችኋለሁ ማለት ነው። እና በጣም በፍጥነት ነው የሚሄደው እና እንግዲህ ታውቁታላችሁ፣ የባቡር ነገር ትራፊክ የለ ምን የለ፣ የሚችለውን ያህል ነው የሚበረው ማለት ነው። አሁን ከከተማው ገና እየወጣን ነው። እንግዲህ ገጠር ውስጥ ስንገባ የገጠሩን ሁኔታ አሳያችኋለሁ። እንዳልኳችሁ ነው። ይሄ አብዛኛውን ጊዜ በዚህ ወቅት ሁሉ ነገራቸው አረንጓዴ ስለሚሆን ከአረንጓዴ ውጭ የምታዩት ነገር የለም። መሬቱም ምኑ ሁሉም አረንጓዴ ነው እና ይህን ይመስላል። እስቲ አብረን እንየው ወይ የገጠሩን ምን እንደሚመስል አብረን እናየዋለን። የትኬት ኮንትሮል የሚያደርገው ሰው ነው። የሚያጭበረብርም ባይኖርም የስራ ጸባዩ ነው። እንግዲህ እየዞሩ ትኬት ያያሉ ማለት ነው። ኦልሬዲ በኦንላይን ቆርጠ ነው የሚመጣው። ስለዚህ ያንን ማሳየት ብቻ ነው። በዚህ ማሽኑ ያነባዋል ማለት ነው። እሱን ጨርሰናል። እንግዲህ አሁን ጉዞ ነው። እንግዲህ ይሄ የዘሩት ምን እንደሆነ አላውቅም፣ ብቻ ራቅ ስላለ ባቡሩ አልታየኝም። እዚህ ደግሞ አፈር ይቆፍራሉ፣ ያወጣሉ። እንደኛ ሀገር ኮረት ሊሰሩ ነው መሰለኝ። ትልቅ ድልድይ ውስጥ ገብተን ነበረ። አሁን የሚቀጥለው እርሻ ማሳያቸው የዘይት ጎመን ዘር ዘርተው ነው። አሁን ከፊታችን በዛኛው በኩል ነው እየታየ። ስለዚህ በዚህኛው አይደለም። በዚህ በኩል ካለ ያሳያቸዋለሁ። ባህር አላቸው።
ለማየትም ጊዜ አላገኘሁም። እርሻው ጋር ገና አልደረስም። እዚህ ጋር ትንሽ እርሻ አለች። ይሄ እንትን የዘሩት ጎመን ዘር ነገር ነው። እዚህ ጋር ያው ገበሬዎቹ ደግሞ ቤታቸው እዛ ነው። እዚህም እርሻ አላቸው። ምን እንደዘሩ አይታይም በፍጥነት ስለሚሄድ። እዚህ የገበሬዎች ቤት ነው ማለት ነው። ይኸውላችሁ ይሄ እዚህ አሁን ይታያል፣ ቅርብ ነው ግን በደንብ አልበቀለለትም አፈሩ። ይኸውላችሁ የገበሬዎች ቤት እዛ ጫካ ውስጥ ይኸውላችሁ። ይሄ ነው ትልቁ የእነሱ ምርት። አሁን ይሄ አበባ የዘይት እንትን የዘይት ይጨምቁበታል። እንደ ጎመን ዘር ነው ማለት ነው። የጎመን ዘር ፍሬ ነገር ነው። ይሄ ስንዴ ነው። ይሄ ስንዴያቸው ነው። ይሄ ነው ትልቅ እርሻ። ተመልከቱት። ይሄ በጣም የሚያምር እርሻ ስንዴ ነው የዘሩት። የገበሬዎቹ ቤት እዛ ጥግ ነው። ይሄ እንግዲህ በዚች ወቅት ይኸው እዚህ ጋር አለ ምን እንደዘር። ይሄኛው ደግሞ ምን እንደሆነ እንጃ። ያ ጎተራቸው ነው እንደ ቤት የሚመስለው። ይህም በጣም ሰፊ እርሻ ነው። በጣም ሰፊ እርሻ ነው። እርሻቸው ይሄ በጣም ትልቅ እርሻ ነው። ዙሪያውን ግን በዛፍ የተከበበ ነው እርሻው ራሱ። ተመልከቱት፣ ጫካ። እኔ እንደዚህ አይነት አላየሁም በእውነት። እርሻው ራሱ በዛፍ የተከበበ እርሻ ነው። ይኸውላችሁ ይሄ ደግሞ በጣም ስንዴ ነው። ይሄ ስንዴ ነው ይታወቃል። ይሄ ስንዴ እርሻ ነው። ከፍተኛ ምርት ነው እዚህ ጋር የዘራው ሰውየው ማለት ነው። የስንዴ እርሻ ነው። ይሄኛው እንግዲህ ሰነፍ ገበሬ ነው፣ ደርቆበታል፣ ምንም ነገር አላወጣም። ይሄ ሳር ነው ለከብቶች የዘሩት ይመስላል፣ ሳር። በዛኛው መስኮት በኩል ደግሞ ብዙ የተዘራ እርሻ ነው አለ። ያው ይሄ ስንዴ ነው፣ የስንዴ እርሻ ነው። የገበሬዎቹ ቤት አያችሁ፣ ቀያይ በጣም ሰፊ እርሻ ነው። በጣም የሚገርማችሁ ነገር በዚች በአጭር ጊዜ ውስጥ ነው እንግዲህ አምርተው ምርታቸውን ሰብስበው ለእኛ የሚረዱንም ወደ ጎተራ የሚሰበስቡት ለራሳቸውን የሚበቃቸውን ያህል በመጠኑ የሚያዘጋጁት። ያሁን ይሄ እንዳልኳቸው የዘይት እንትን ነው። ይህንን በጣም ነው የሚያመርቱት። እንደ አበባ ጎመን ነው። ከዛ ፍሬውን ይጨምቁታል፣ ዘይት ማለት ነው። ይሄኛው የስንዴ ማሳ ነው። በጣም ይዞለታል። ስንዴ እርሻ ነው እንግዲህ ይመስላል። ይህም ስንዴ ነው። ስንዴ እርሻ ጎተራው ነው። በጣም ጎበዝ ገበሬ ነው ይሄ በእውነት። በጣም ትልልቅ ሆኖለታል። ቆዩ እጅግ ያምራል የዚህ ሰውዬ። በስማ እንዴት ያምራል ስንዴው። በጣም ጎበዝ ገበሬ። የኛውን ያየሁት
አንድ ትንሽዬ ከተማ ደርሰናል። እንግዲህ ያው የነሱ ከተማ የሚባለው ያው ሁሉ ነገራቸው የተሟላ ነው። የሚወርደውም ወርዷል። ይህ የስንዴ ፋብሪካ ነው። የገበሬዎቹን ስንዴ እንግዲህ ወደ ፍርኖ ዱቄት የሚቀይርበት ትልቅ ፋብሪካ ነው ማለት ነው። እዚሁ አጠገባቸው ነው ፋብሪካው። ይህም እንደዛ ፋብሪካ ነው፣ የስንዴ ፋብሪካ ነው። የሚገርማችሁ ነገር እንዳለፈው እንደነገርኳችሁ በክረምት በዚህ ብትጓዙ በእውነት ህይወት የሚባል ነገር የሌለው ጭራሮ የቆመ ዛፍ ብቻ ነው የምታዩት። በጣም የሚደብርና የሚያስጠላ አይነት ሁኔታ ነበር። እንደነገርኳችሁ ነው። ይሄ ሁሉ እንዲህ ያማረ ፀሐይ ሲወጣ ነው ማለት ነው። ውሃ ሞልቷቸዋል። መቼም በየቦታው ኩሬ ነው፣ ውሃ ነው። ግን አይጠቀሙበትም። ምን ያደርጉታል? እውነት የገጠር ቤቶቹ ደስ ይላሉ። ትንንሽ እየሆኑም ሆነው እንግዲህ ገበሬው መኪና አለው። ደስ ይላል በጣም። የእኛም ሀገር አንድ ቀን የገበሬዎቻችን ቤቶች እንደዚህ ያማሩና ሞደርን የሆኑ ይሆናል፣ ያው ጊዜው ሲደርስ። አሁን ሰውዬ ገበሬ ነው። ቤቱን በትንጥዬ ሰራርቶ እዚች ጫካ ውስጥ ይኖራል። ከኋላው እርሻ አለው ማለት ነው። እንደዚህ ነው። ይህ ደግሞ አሁን ደረቅ ለከብቶቻቸው የሚሆን ሳር ነው። ፈረሶቻቸው አብዛኛውን የሚዘሩት ይሄ አበባው ማለት ይሄ ጎመኑ ነው የሚዘሩት እነሱ በብዛት። ይሄ እርሻ በቃ እሱን ነው የሚዘሩት። ቢጫ አበባ አለው እዛ ድረስ ሁሉ አለ። ተመልከቱት። ውስጥ ለውስጥ ገጠሩ በሙሉ የሚዘራው እሱ ነው።
አንዳንድም ደግሞ ተመልከቱት ትንንጥዬ እንደ ጎጆ ቤት ትንሽ ቤትም ያለው አለ። ይሄ የገጠር ቤት ነው። ትልቅም ቤት ያለው አለ። እነዚህን አሁን ተመልከቱ፣ ሁሉ እንደየአቅሙ ማለት ነው። እነዚህ ሻል ያለ ቤት አላቸው። ይዋቸው ትንንጥ ቤቶች። ይሄ ስንዴ ነው። በስመ አብ ተመልከቱት፣ ስንዴ ነው። ስንዴ በጣም ይዘራሉ። ውሃው ደርሶለታል። በቃ የዚህ ሰው ስንዴ በስመ አብ ርዝመቱ እንግዲህ በዚህ ፍጥነት እየበረረ ተላልቆን ይውጥርሻ። ይኸው ተመልከቱት፣ እዚህም ስንዴ በስመ አብ በስመ አብ በስመ አብ። ከልባቸው ገበሬዎች ናቸው። ተመልከቱት፣ ወደዛ ማዶ ያለው ሁሉ ስንዴ ነው። እኔ እኮ ከምኔው ዘርተውት ከምኔው እንደበቀል እግዚአብሔር ያውቅ። ሁላችሁ ደግሞ ሚጢጢ ቤቶች። ሁሉ ሰው እኩል አይደለም መቼስ። ግማሹ ደህና ቤት አለ፣ ግማሹ ይኸው ገበሬው ሰውዬ ይኸው ላሞቻቸው ይኸው በጎች ሁሉ። ከእኔ ደስ ይለኛል የፈረንጅ ገጠር በስመ አብ። ሳያቸው ግርም ይለኛል። ይሄ ደግሞ ገና አልበቀለለትም። ምን ዘርቶ እንደሆነ እኔ እንጃ። እንግዲህ ተኝቶበት ነበር ማለት ነው እስከዛሬ። ይኸው እዚህ ገና አልበቀለለትም፣ ተዘርቷል፣ ግን ምን እንደሆነ እንጃ። ይኸው እዚህም ጎረቤቱ ተኝቶ ነው የጀመረው ማለት ነው። ይኸው ከጎኑ ግን ተመልከቱት ስንዴው። ይኸው በስመ አብ አስገራሚ ስንዴ ነው የዘራው ሰዎች። እንደ ሰው ይለያያል። ሰነፍ ገበሬ እንደሚባለው ሰነፍ ገበሬ በሰኔ ታሞ ይተኛል። ተመልከቱት፣ እዛ ማዶ ያለው ይሄ ቢጫ ነገር ተመልከቱ። እርሻው ስንዴው በስመ አብ። ይሄ እንግዲህ ለስንት ሕዝብ ይተርፋል ማለት ነው። ይኸው ይሄ ቢጫው ደግሞ አበባ ስንዴና በጣም የሚያምረው። ብዙ ጊዜ የሚዘሩት ስንዴና ይሄንን የጎመን ዘር ለዘይት ይጠቀሙበታል። እና ቤተክርስቲያን ደግሞ እንዳቅማቸው አላቸው። የገጠር ቤተክርስቲያን እንትኑ ይበራል። ሳላሳይ አለፈን እንጂ የገጠር ቤተክርስቲያን የውዛ ጋር ጎተራቸውም አለ፣ ቤታቸው አለ። ተመልክቱት፣ ወደዛ ማለ ያለ እርሻ እንዴት እንደሚያምር በቃ ስንዴና እንትን ጎን ለጎን ዘርተውታል። እንዴት እንደሚያምር በጊዜ ነው የሚጠቀሙበት፣ ጊዜን ይጠቀሙበታል። እንዳሳየኋችሁ ያኛው ሰውዬ ምንም ሳይዘራ ተመልከቱት። የዚህ ሰውዬ ደርሷል። በእውነት ያው ኦልሬዲ ሊታጨድ ደርሷል። ተመልከቱ፣ አተላለቁ ሊታጨድለት ደርሷል። ሌላው ግን ያው ባዶ ነው። ይህ ደግሞ ስንዴ ነው። ተመልከቱት፣ ጎተራቸው ምን እንደሆነ አላውቅም። ጎተራቸው ይመስለኛል። ስንዴው ራሱ በጣም እንትን ነው፣ አድጓል በጣም።
ምጥን ያለ ነው ቤታቸው። የዚህ የገጠር ቤቶች እንዴት ተንዛዛ አይደለም። ትልልቅ ቤት የላቸውም፣ ትንንሽ ቤት ነው ያላቸው። የውዚ ጫካ ውስጥ ሚጢጥዬ ቤቶች በጣም መጥነው ነው የሚሰሩት። ቤታቸው እዚህ ጋር ነው እና እንግዲህ ገጠሩ ይህን ይመስላል። በዚች በቀረችው ጊዜ ውስጥ ፀሐዩ ፍሬ አፍርቶ ደርቆ ይታጨዳል ማለት መስከረም ከመግባቱ በፊት በእኛ ማለት ነው። ይኸው ስንዴው እዚህ ሜዳ ሙሉ በቃ እዛ ጥግ ድረስ ስንዴ ነው። ይሄ ደግሞ በፕላስቲክ የሰራው አትክልት ቤት ነው መሰለኝ ይመስለኛል። ይኸው የፈረደበት አበባ ጎመን አልሆን ጎመን ዘይት የሚያወጡት ከዚህ ነው። እኔ ሲዘሩ ያየሁት በብዛት ይሄንንና ስንዴ ቀይ አይቀርም በየአመቱ ትልቁ ምርታቸው ይሄ ነው እና ስንዴ ስንዴ ጎተራቸውን አያችሁት የሚያጠራቅሙበት በጣም ከፍተኛ ምርት አላቸው። ተመልከቱ ስንዴ የሁሉ እርሻ ስንዴ ነው። እሳ ድረስ ዘጥ በቃ ሀገሩ በሙሉ ስንዴ። ደግሞ እያንዳንዱ ጎተራ አለ። እዛ ጋውን ጎተራቸውን የልጆቻቸው ትምህርት ቤት ይሁን አልገባኝም። ብቻ እዛ ሩቆ ትምህርት ቤት መንደራቸው ነው መሰለኝ። ስንዴ ራሱ ደርሷል። እንግዲህ ሁሉ ቦታ ስንዴና ይሄ የአበባ ጎመን በሙሉ የሚዘሩ። ስለዚህ ከፍተኛ ስንዴ ምርት አላቸው ማለት ነው። እንግዲህ ምን የሚያመርቱበት እንደሆነ አልገባኝም። እንግዲህ ይህን ይመስላል። ያ ወደ ከተማው እየገባን ነው። እንግዲህ ከተማው ከሩቅ ይታያል። ስለዚህ እኔም ይብቃኝ። ከዚህ ወርጄ እንግዲህ በሌላ ደግሞ እሳፈራለሁ። ስለዚህ ገጠሩን ጨርሰን ወደ ከተማ መግቢያ ነው ያለሁት። እንግዲህ ሰላም ሁኑ። ብትችሉ ላይክ ከወደዳችሁት አድርጉ። ቻው፣ አመሰግናለሁ።